አብዛኛው ተማሪ ኮንፊውዝ የሚሆነው ወይም ደግሞ ግራ የሚጋባው ይሄን ጥያቄ ለመስራት ማለት ነው አንደኛ ሳብጀክቱ ፐርሰን ነው አኒማል ነው ወይም ደግሞ ቲንግ ነው የሚለውን ነገር አይደንቲፋይ ማድረግ አለመቻል ነው። ሁለተኛ ነገር ደግሞ ከብላንኩ በኋላ ያለው ቨርብ ነው ሳብጀክት ነው ወይም ደግሞ ናውን ነው የሚለውን አይደንቲፋይ ማድረግ አለመቻል ገብቷችኋል? ይሄን ጥያቄ ለመስራት አብዛኛው ተማሪ ሞስት ኦፍ ዘ ታይም ኮንፊውዝ ይሆናል ማለት ነው። እኛ ግን ዛሬ በተማርነው መሰረት በጣም በቀላሉ መንገድ እንሰራዋለን ማለት ነው። ሰላም ተማሪዎች እንዴት አላችሁ? እንኳን ወደ ኢኮሊንጎ አካዳሚ ዩቲዩብ ቻናል በደህና መጣችሁ። በዛሬው ቪዲዮ ብዙ ተማሪዎችን ግራ የሚያጋባውን ሪላቲቭ ፕሮናውንስ እንማራለን። እንደተለመደው በአጭሩና በግልጽ መንገድ አቀርብላችኋለሁ። ሌትስ ጎ ወደ ቪዲዮ። ሪላቲቭ ፕሮናውንስ ኤንድ ክሎዝ። ሪላቲቭ ፕሮናውኖች እንደምታውቋቸው ተማሪዎች ወደ 5 የሚጠጉ ናቸው። እነሱም who, whom, which, whose and that are called relative pronouns እንላቸዋለን። These are used to join or connect sentences together ነው። ሰንተንስ የሚለውን ኤስ ጨምራችሁ ፕሉራል አድርጉት። ስለዚህ እነዚህ የሪላቲቭ ፕሮናውኖች የምንጠቀማቸው አረፍተ ነገር ወይም ደግሞ ሰንተንስን ጆይን ለማድረግ ወይም ለማያዝ ነው የምንጠቀማቸው ማለት ነው። እንግዲህ ዲፕ ከማግባታችን በፊት ሃይላይት ሊስቲ ሚኒንጋቸውን ወይም ደግሞ ትርጉማቸውን አይተን እንመለሳለን ማለት ነው። የመጀመሪያው ሁ ነው። ሁ ማለት ማን የሚል ትርጉም አለው ማለት ነው። ፎር ኤግዛምፕል who are you ማን ነህ ለማለት ሁን እንጠቀማለን። ሁለተኛው ደግሞ ሁም ነው። ሁም ማለት ደግሞ ማንን ወይም ደግሞ ለማን የሚል ትርጉም አለው። ፎር ኤግዛምፕል whom did you choose እንላለን። ገብታችኋል? ማንን መረጥክ ለማለት ሁምን እንጠቀማለን ማለት ነው። ሌላኛው which ነው። which እንደምታውቁት የትኛው የሚል ትርጉም አለው። ከዛ whose ነው። whose ማለት ደግሞ የማን ወይም ደግሞ ባለቤትነትን ኢንዲኬት ያደርጋል ማለት ነው። ፎር ኤግዛምፕል whose pen is this እንላለን። ይህ የማን እስክሪብቶ ነው ለማለት whose እንጠቀማለን ማለት ነው። የመጨረሻው ዛት ነው። ዛትን ደግሞ የምንጠቀመው ላይክ ጠቋሚ ቃል እንደ ጠቋሚ ቃል ለመጠቀም ከፈለግ ያ ወይም ደግሞ ያቺ የሚል ሚኒንግ አለው ማለት ነው። ፎር ኤግዛምፕል look at that house እንላለን። ያን ቤት ተመልከት ለማለት ማለት ነው። ስለዚህ ባጭሩ እንደዚህ ካየናቸው ዲፕ ደግሞ ዋን ባይ ዋን ደግሞ በአረፍተ ነገር ደግሞ ያላቸውን ትርጉም እናይ። ለምን በአረፍተ ነገር ሲገቡ የተለያየ ትርጉም ስላላቸው ማለት ነው። who ነው የመጀመሪያው። who is used for persons ነው። ሁን የምንጠቀመው ለሰው ነው ማለት ነው። the formula of who subject plus who plus verb ነው። እንግዲህ ሁን ስንጠቀም ሳብጀክቱን እንደምንድነው የምንጠቀመው? እንደ ዶር ኦፍ ዘ አክሽን ወይም ደግሞ እንደ ድርጊት አራጊ ነው የምንጠቀመው ማለት ነው። ስለዚህ ሁ ከተባለ ሳብጀክትን ነው ኢንዲኬት የሚያደርግልን። ያ ሳብጀክት ደግሞ ዘ ዶር ኦፍ ዘ አክሽን ነው ወይም ደግሞ ድርጊት አራጊ ነው ማለት ነው። ከዛን ሁን ምን ይከተለዋል ማለት ነው? ወይም ደግሞ ምን ፎሎ ያደርገዋል? ቨርብ ወይም ደግሞ ግስ ፎሎ ያደርገዋል ይከተለዋል ማለት ነው። ፎር ኤግዛምፕል the student who carried a bag has gone to school ይላል። አያችሁ እንግዲህ መጀመሪያ ሳብጀክቱን ማየት ነው። ከዛ ደግሞ ሁን የተከተለውን ቨርብ ነው ወይስ ደግሞ ሳብጀክት ነው የሚለውን አይደንቲፋይ ማድረግ በጣም ጠቃሚ ነገር ነው ማለት ነው። ስለዚህ the student የሚለው ሳብጀክት ነው ወይም ደግሞ the door of the action ነው ድርጊት አድራጊ ነው ማለት ነው። ከዛ who የሚባል ሪላቲቭ ፕሮናውን አለ። ከዛ ምን ተከተለው? carried የሚል ቨርብ ወይም ደግሞ ግስ ተከተለው። ስለዚህ ፎርማችን ያሟላል ማለት ነው። the student who carried a bag has gone to school ማለት ምን ማለት ነው? ቦርሳ የተሸከመው ተማሪ ወደ ትምህርት ቤት ሄዷል እንደማለት ነው። ስለዚህ ተማሪው ወደ ትምህርት ቤት መሄዱን ምንድነው ሪፕሬዘንት ያደርጋል ኢንዲኬት ያደርጋል ማለት ነው። ሌላኛው ምንድነው? whom ነው። whom is used for persons ነው። whomንም የምንጠቀመው ለሰው ነው ማለት ነው። the formula of whom subject plus whom plus subject plus verb ነው። አያችሁ እዚህ ጋር ደግሞ ሁምን ደግሞ ሁም ከተባለ ኦብጀክትን ነው ኢንዲኬት የሚያደርግልን። ኦብጀክትን ወይም ደግሞ ተሳቢን ነው። ገብታችኋል? ዛት ሚንስ ምንድነው? ሪሲቨር ኦፍ ዘ አክሽን ነው የሚያመለክተው ማለት ነው። ድርጊት ተቀባዩን ነው ኢንዲኬት የሚያደርግልን። አያችሁ ኦብጀክት ወይም ደግሞ
ተሳቢ ማለት ምንድነው? ሪሲቨር ኦፍ ዘ አክሽን ድርጊት ተቀባዩ ነው ኢንዲኬት የሚያደርግልን ማን? whom። ፎር ኤግዛምፕል the boy whom you advised has studied hard ይላል። አያችሁ ምንድነው የሚለው? the boy የሚለው እዚህ ጋር እንደ ሳብጀክት ሳይሆን የተጠቀምነው እንደ ምንድን ነው ማለት ነው? እንደ ኦብጀክት ነው ወይም ደግሞ እንደ ሪሲቨር ኦፍ ዘ አክሽን ነው፣ እንደ ድርጊት ተቀባይ ነው። why because ለምን ካላችሁ አንተ የመከርከው ልጅ ጠንክሮ አጥንቷል እንደማለት ነው። አያችሁ ስለዚህ የተመከረው ልጅ ማን ነው? the boy የሚለው ነው ማለት ነው። ሪሲቨር ኦፍ ዘ አክሽን ነው፣ ድርጊት ተቀባይ ነው ማለት ነው። ሶ የሁና የሁምን ልዩነት በምንድን ነው የምትለዩአቸው? ሁለቱም ለሰው ነው የምንጠቀማቸው። ልዩነቱ ግን ሁን ቨርብ ይከተለዋል፣ አንደኛ ልዩነታቸው ነው። ሁለተኛ ነገር ደግሞ ሁ ካለ ሳብጀክት አለ ወይ ደግሞ ዘ ዶር ኦፍ ዘ አክሽን ነው። ሁም ላይስ ደግሞ ሁምን ለሰው ነው የምንጠቀመው፣ ይሄ ተመሳሳይነታቸው ነው። ልዩነታቸው ደግሞ ሁምን ሳብጀክት ይከተለዋል። አያችሁ ምሳሌያችን ጋር ዩ የሚለው ሳብጀክት ስለተከተለው ማለት ነው። ሁለተኛው ነገር ደግሞ ልዩነቱ ሁም ከተባለ ኦብጀክትን ወይም ደግሞ ተሳቢ ወይም ሪሲቨር ኦፍ ዘ አክሽን ድርጊት ተቀባይ ነው ኢንዲኬት የሚያደርግ ማለት ነው። ስለዚህ በዚህ መንገድ ምንም እንኳ ሁለቱንም ለሰው ብንጠቀምም በፎርማቸውና ሳብጀክትና ኦብጀክት በሚለው ልዩነት እንዳላቸው መያዝ ያስፈልጋል ማለት ነው። ሌላኛው which ነው። which is used to animals and things ይወጣችኋል። used for ማለት ትችላላችሁ እዚህ ጋር which is used for animals and things። whichን ደግሞ የምንጠቀመው ለእንስሳትና ለነገሮች ወይም ደግሞ ለቁሳቁስ ነገር ነው የምንጠቀመው whichን ማለት ነው። the formula of which subject ማለት ትችላላችሁ እዚህ ጋር ከwhich በፊት ሳብጀክት መጨመር ትችላላችሁ። subject plus which plus verb plus object። ሁለተኛው ፎርሙላችን ደግሞ subject plus which plus subject plus verb plus object ይሆናል ማለት ነው። ስለዚህ in short which የሁና የሁምን ፎርሙላ ያሟላል፣ የሁለቱም ፎርሙላ ይይዝልናል ማለት ነው። በሌላ አባባል for example the horse which you trained will win the race። እንግዲህ ተማሪዎች the horse የሚለው መጀመሪያ ሳብጀክቱን ነው እንግዲህ ማየት ያለብን። the horse የሚለው ምንድነው? አኒማልስ ነው። ሶ አኒማልስ ከሆነ ከዛ which የሚል ሪላቲቭ ፕሮናውን አለ። ምን ተከተለው? ሁ የሚባል ደግሞ ሳብጀክት ወይም ደግሞ ባለቤት ተከተለው። ከዛ ደግሞ ትሬንድ የሚል ደግሞ ቨርብ ተከተለው። ከዛ ምንድነው? ፎርማችንን አሟላ ማለት ነው። ስለዚህ the horse which you trained will win the race ማለት ምን ማለት ነው? አንተ ያሰለጠንከው ፈረስ ውድድሩን ያሸንፋል እንደማለት ነው። ስለዚህ the horse የሚለው አኒማል ነው። ከዛ ሁ የሚል ሳብጀክት ተከተለው፣ ፎርማችን አሟላ፣ ትክክል ነው ማለት ነው። ሁለተኛው ደግሞ the book which is on the shelf is very useful ይላል። እዚህ ጋር the book የሚለው ምንድነው? ቲንግ ነው አይደል እንዴ? ቲንግ ነው፣ ነገር ነው፣ ቁስ ነው ማለት ነው። ከዛ which አለ፣ ከዛ is የሚባል ደግሞ verb ወይም ደግሞ ግስ ፎሎ አደረገው ተከተለው ማለት ነው። ስለዚህ ፎርማችን አሟላ ማለት ነው። ሶ ምን ማለት ነው? መደርደሪያው ላይ ያለው መጽሐፍ በጣም ጠቃሚ ነው እንደማለት ነው። ስለዚህ whichን በዚህ መንገድ መያዝ ያስፈልጋል ማለት ነው። ሌላው አራተኛው whose ነው። whose is used for all things to express possessives ነው። እንግዲህ whoseን የምንጠቀመው ደግሞ ለሁሉም ለall things ነው። that means ለአኒማል፣ ለፐርሰን፣ ለቲንጎች ሁሉ እንጠቀማቸዋለን ነው። ነገር ግን ኤክስፕረስ የሚያደርገው ግን ፖሰሲቭስን ነው ኤክስፕረስ የሚያደርገው ማለት ነው። ባለቤትነትን ነው ኢንዲኬት የሚያደርገው whose ካልን ማለት ነው። the formula of whose subject plus whose plus noun ነው። ስለዚህ ከሌሎች ለየት የሚያደርገው whose ምንድነው? ለሁሉም ነገር እንጠቀመዋለን of course። ነገር ግን ፎሎ የሚያደርገው የሚከተለው ግን noun ወይም ደግሞ ስም መሆኑን ልብ ማለት ያስፈልጋል ማለት ነው። for example this is the boy whose book is lost ይላል። ስለዚህ this is the boy የሚለው እንደ ሳብጀክት እንወስደዋለን። ከዛ whose የሚባል ሪላቲቭ ፕሮናውንስ አለ። ከዛ ደግሞ book የሚባል ናውን ፎሎ አደረገ ወይም ደግሞ ተከተለው ማለት ነው። ስለዚህ this is the boy whose book is lost ማለት ምን ማለት ነው? መጽሐፉ የጠፋበት ልጅ ይሄ ነው እንደማለት ነው። ስለዚህ whose የባለቤትነትን መብት ወይም ደግሞ ፖሰሲቭን ያሳያል ማለት ነው። ገብታችኋል አይደል?
ስለዚህ መጽሐፉ የጠፋበትን ልጅ ኢንዲኬት ያደርግልናል፣ ሪፕሬዘንት ያደርግልናል ማለት ነው። ሶ ሁዝንም በዚህ መንገድ መያዝ ያስፈልጋል ማለት ነው። ሌላው መጨረሻው ዛት ነው። ዛት used for all things, animals, things and persons in defining clause ነው። እንግዲህ for all things ማለት ነው ላይክ ለአኒማል፣ ለእንስሳት፣ ለቲንግስ፣ ለነገሮች ኤንድ ለፐርሰንስ ለሰው እንጠቀማዋለን ነው። ማንን? ዛትን። ነገር ግን ክሎዙ ምን መሆን አለበት? ዲፋይን ክሎዝ መሆን አለበት። እንግዲህ ተማሪዎች እንደምታውቁት ሁለት አይነት ክሎዞች አሉ፣ ዲፋይን ክሎዝ እና ነን ዲፋይን ክሎዝ። ዲፋይን ክሎዝ ማለት ሰንተንሳችን ኢት ኢዝ ኖት ሰፓሬት ባይ ኮማ ነው። ሰንተንሳችን በኮማ ካልተለየ ወይም ደግሞ ኮማ ከሌለው ሰንተንሳችን ዲፋይን ክሎዝ እንለዋለን ማለት ነው። ነገር ግን ክሎዙ ደግሞ ሰፓሬት ባይ ኮማ ከሆነ ወይም ሰንተንሳችን ወይም ደግሞ ሳብጀክታችን ሰፓሬት ባይ ኮማ ከሆነ በኮማ ከተለየ ደግሞ ነን ዲፋይን ክሎዝ እንለዋለን ማለት ነው። ዛት ሚንስ ዛትን ግን የምንጠቀመው ምንድነው? ክሎዛችን ወይም ደግሞ ሰንተንሳችን ኮማ ከሌለው ዛትን እንጠቀማለን እንደማለት ነው። ሶ ፎርሙላ ነው። ዘ ፎርሙላ ኦፍ ዛት ሳብጀክት ፕላስ ዛት ፕላስ ቨርብ ነው። ሁለተኛው ደግሞ ሳብጀክት ፕላስ ዛት ፕላስ ሳብጀክት ፕላስ ቨርብ ነው። ዛት ሚንስ ዊች እና ዛት በፎርማቸው ተመሳሳይ ናቸው አይደል እንዴ? በፎርማቸው ተመሳሳይ ናቸው። ዛትን ዊችም የሁና የሁምን ፎርሙላ ያሟላሉ ወይም ደግሞ ይይዛሉ ማለት ነው። ፎር ኤግዛምፕሉን ስናየው ዘ ሶፋ ዛት ሂ ባውት የስተርዳይ ኢዝ ኤክስፔንሲቭ ይላል። ትናንትና የገዛው ሶፋ ውድ ነው እንደማለት ነው። ስለዚህ ከዚህ ጋር የምታዩት ዘ ሶፋ የሚለው ቲንግ ነው፣ ሳብጀክት እንጠቀመዋለን። ዛት የሚባል ሪላቲቭ ፕሮናውን አለ። ከዛ ሂ የሚባል ሳብጀክት ወይም ደግሞ ባለቤት ተከተለው፣ ባውት የሚባል ደግሞ ቨርብ ወይም ደግሞ ግስ ፎሎ አደረገው ማለት ነው። ስለዚህ ፎርማችን ያሟላል። ሶ ሳብጀክት እንዴት እንደሚከተለው አይተናል ማለት ነው። ስለዚህ ቨርብ ደግሞ እንዴት እንደሚከተለው እናንተ መስራት ትችላላችሁ። ለምን? በጣም ቀላል ስለሆነ ፎርሙን ከያዛችሁ በጣም ሰንተንስ ሜክ ማድረግ ሴንተንስ መመስረት በጣም ቀላል ስለሚሆን እናንተ ምሳሌ ደግሞ ማየት ትችላላችሁ ማለት ነው። ሌሎች ተማሪዎች በጣም ኢምፖርታንት ኖት አለች ማለት ነው። that is also at a place of who, whom and which but it doesn't use as the place of whose ነው። አያችሁ ተማሪዎች ዛትን ሁ ሁምና ዊች በገባበት ሁሉ ዛትን እንጠቀመዋለን። ነገር ግን ሁዝ በገባበት ሁሉ ግን ዛት አይገባም ነው። ነገር ግን ልብ ማለት ያለባችሁ ቅድም እንዳየነው ሰንተንሳችን ወይም ደግሞ ክሎዙ ግን ምን መሆን አለበት? ዲፋይን ክሎዝ መሆን አለበት። ወይም ደግሞ ሳብጀክቱ በኮማ ሰፓሬት መደረግ የለበትም። ማንን ለመጠቀም? ዛትን ለመጠቀም እንደማለት ነው። ስለዚህ ሁዝ በገባበት ሁሉ ዛት አይገባም። ሁምና ዊች በገባበት ሁሉ ግን ዛት ይገባል ነው። ለምንድነው ሁዝ በገባበት ዛት የማይገባው ስንል ፎርሙላችን ቅድም ስናይ ሁዝን ምንድነው የተከተለው? ናውን ስለተከተለው ማለት ነው። ዛትን ግን ምንድነው ፎሎ የሚያደርገው? ቨርብ ወይም ደግሞ ሳብጀክት ፎሎ ስለሚያደርገው ሁዝ በገባበት ዛት አይገባም። ሶ ዛትን በዚህ መንገድ መጠቀም እንደምንችል መያዝ ያስፈልጋል ማለት ነው። የመጨረሻ አንድ ጥያቄ አለች። እሷን ጥያቄ በጋራ ሰርተን ቪዲዮአችን እንጨርሳለን ማለት ነው። አብዛኛው ተማሪ ኮንፊውዝ የሚሆነው ወይም ደግሞ ግራ የሚጋባው ይሄን ጥያቄ ለመስራት ማለት ነው። አንደኛ ሳብጀክቱ ፐርሰን ነው፣ አኒማል ነው ወይም ደግሞ ቲንግ ነው የሚለውን ነገር አይደንቲፋይ ማድረግ አለመቻል ነው። ሁለተኛ ነገር ደግሞ ከብላንኩ በኋላ ያለው ቨርብ ነው፣ ሳብጀክት ነው ወይም ደግሞ ናውን ነው የሚለውን አይደንቲፋይ ማድረግ አለመቻል። ገብታችኋል? ይሄን ጥያቄ ለመስራት አብዛኛው ተማሪ ሞስት ኦፍ ዘ ታይም ኮንፊውዝ ይሆናል ማለት ነው። እኛ ግን ዛሬ በተማርነው መሰረት በጣም በቀላሉ መንገድ እንሰራዋለን ማለት ነው። ሶ ጥያቄው ምንድነው የሚለው? ዘ ማን ብላንክ ድሪንክስ ዋተር ኢዝ ማይ ፋዘር ይላል። ውሃ የሚጠጣው ሰው አባቴ ነው እንደማለት ነው። ስለዚህ የመጀመሪያ ስራችን መሆን ያለበት ምንድነው? ዘማን የሚለው ምንድነው የሚለውን ነገር ፊንገር አውት ማድረግ ያስፈልጋል ማለት ነው። ስለዚህ ዘማን የሚለው ፐርሰን ነው። ኦኬ ዘማን የሚለው ፐርሰን ከሆነ ከብላንካችን በኋላ ያለው ደግሞ ድሪንክስ የሚለው ቨርብ ነው። ስለዚህ ይሄንን ይዘን ወደ ምርጫችን እንላለን ማለት ነው። ኤ ዛት ይላል አለ። ዛት ይሆናል አይሆንም? ይሆናል። ኳይ ቢኮዝ ከተባለ ዛት ኢዝ ዱ ቱ ኦል ቲንግስ ነው ያልነው አይደል? ለአኒማልም ለፐርሰንም ለቲንጎችም እንጠቀማለን ብለናል። ማንን? ዛትን።
እንዲሁም ደግሞ ዛትን ቨርብ ፎሎ ያደርገዋል፣ ይከተለዋል፣ ቨርብ ይከተለዋል ብለናል። ስለዚህ ዛት መሆን ይችላል ማለት ነው። ፕላስ ቱ ዛት ደግሞ ዛትን የምንጠቀመው ምን ሲሆን ነው ብለናል? ዲፋይን ክሎዝ ወይም ደግሞ ሰንተንሳችን ክሎዛችን ላይ ምንድነው ኮማ ከሌለ ሳብጀክታችን ዘማን የሚለው ላይ ማለት ነው ሳብጀክቱ ላይ በኮማ ሰፓሬት ካልተደረገ ዲፋይን ክሎዝ እንለዋለን። ስለዚህ ዛትን ደግሞ ለዲፋይን ክሎዝ መጠቀም እንችላለን ማለት ነው። ስለዚህ ሁሉንም ስላሟላ ማለት ነው ዛት መልስ መሆን ይችላል ብለን እናልፋለን ማለት ነው። ቢን ደግሞ እንየው ሁ ማለት ነው። ሁ መሆን ይችላል አይችልም? ይችላል። ኳይ ቢኮዝ ሁ ዩዝድ ቱ ፐርሰንስ ነው አይደለ እንዴ? ለሰው ነው የምንጠቀመው። ፕላስ ዛት ደግሞ የሁ ፎርሙላ ደግሞ ምን ይከተለዋል ብለናል? ቨርብ ፎሎ ያደርገዋል፣ ቨርብ ይከተለዋል ብለናል። ስለዚህ ሁ መሆን ይችላል ማለት ነው። ሲን እንየው ዊች ይላል። ዊች ዩዝድ ቱ ምንድን ነው? አኒማልስ ኤንድ ቲንግስ ነው። ጥያቄያችን ደግሞ ዘማን የሚለው ፐርሰን ነው። ስለዚህ ዊች መሆን አይችልም ማለት ነው። ፋይናሊ ማለት ነው መልሳችን ማን ይሆናል ማለት ነው? ዲ ኤንድ ቢ የሚለው መልሳችን ይሆናል ማለት ነው። ተማሪዎች እንግዲህ በጣም ባጭርና ግልጽ በሆነ መንገድ እንዳቀርብላችሁ ተስፋ አደርጋለሁ። የዛሬው ቪዲዮ ይሄን ይመስል ነበረ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ ትምህርት ደግሞ እንገናኛለን። እስከዚያ ድረስ ደህና ሁኑ። ቻው ቻው።